ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና መጣችሁ ብያለሁ። ሁላችሁንም ከልብ አመሰግናለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ፒዛ አሰራር ነው። እንግዲህ ከመሀል ላይ ነው የመጣሁት ወደ ቀረጻ የገባሁት። ሊጡን ሳቦካ አላሳየኋችሁም። ጊዜ ሊጡ ላይ የጨመርኩት እርሾና ጨው ከዛን ትንሽ ዘይት ተጠቅሜያለሁ። ስታቦኩት እንግዲህ ትንሽ ወፈር ማለት አለበት፣ እንደ ዳቦ ሳይሆን ትንሽ ወፈር ማለት አለበት፣ ጠንካራ መሆን አለበት። ስንዳምጠው ልክ እንደዚህ እንዲዳምጥልን ትንሽ ወፈር ማለት አለበት ማለት ነው። በዚህ መልኩ እንደዛ አድርጋችሁ ማዘጋጀት ትችላላችሁ። እዚህ ጋር እንግዲህ ይሄን በምታዩት መልክ ቆራርጬዋለሁ። በምትፈልጉት ሳይዝ እያደረጋችሁ ትቆራርጡታላችሁ ማለት ነው። እዚህ ጋር እንግዲህ ስጎን ሰርቼዋለሁ። ስላልተመቸኝ ቪዲዮ ላይ ከመሀል ነው እንግዲህ እንደነገርኳችሁ የጀመርኳት ለቀረጽ አልተመቸኝም ነበረ፣ ለዛ ነው። እና እንግዲህ በምታዩት መልክ እንደዚህ ቆራርጬው እዚህ ደርሷል ማለት ነው። እና እኔ እንግዲህ የተጠቀምኩት በብርጭቆ ነው። እናንተ በምትፈልጉት ሳይዝ አድርጋችሁ ትልቅ ከፈለጋችሁ ከዚህ አነስ የሚል ማድረግ ትችላላችሁ። እናንተ እንደ ፍላጎታችሁ አድርጋችሁ ትቆራርጡታላችሁ። ግን ሊጡ ትንሽ ወፈር ማለት አለበት እና ቆንጆ መሆን አለበት ማለት ነው። እንደዚህ አሁን እዚህ ጋር ስስ ከሆነ ደግሞ ሲል ትንሽ ቆየት ስል ታውቃላችሁ፣ እርሾ ስላለው ወደ ላይ ነው ኩፍ የሚለው ማለት ነው። እዚህ ጋር እንደምታዩ ትንሽ ደቂቃ ነው እንግዲህ የቆየው፣ ወደ ላይ ኩፍ ይላል እና ሳሳ አድርጋችሁ ዳምጡትም ኩፍ ስለሚል ማለት ነው። ትንሽ ሲቆይ እዚህ ጋር እንግዲህ ያዘጋጀሁትን ሳልሳ ወይ ስጎ በአማርኛ ስጎ እንደዚህ እያደረግኩ ማለት ነው። እና በጣም ትዕግስት ያስፈልገዋል። ይሄን እንደዚህ ለመስራት ትዕግስት ያስፈልገዋል እውነት። ምክንያቱም አስባችሁታል አንዳንዱን እንደዚህ እያደረጋችሁ መስራት ነው። ያው እንደነገርኳችሁ እንግዲህ በትዕግስት ተረጋግቶ የሚሰራ ስራ ነው። በችኮላማ ምንም የሆነ ነገር የለም። ምክንያቱም እናንተ መስራት ካሰባችሁት ቀደም ብላችሁ ማዘጋጀት አለባችሁ። እና ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክም ሰብስክራይብም እያደረጋችሁ አበረታቱኝ። እንግዲህ ወደፊት ደግሞ እግዚአብሔር ካለ እግዚአብሔር ከፈቀደ በቪዲዮ ወጥቼ በቃ በነፃነት ሁሉ ነገር ተስተካክሎ እንሰራለን ማለት ነው። ይሄንን ወጥተን በቪዲዮ እንሰራዋለን ደግመን ማለት ነው። ያው ነገሮች ሲስተካከሉ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ያለውን ወደፊት እንግዲህ እንሰራዋለን። ያው እግዚአብሔር እድሜና ጤና ከሰጠን ነገሮች ከተስተካከሉ ያው እንግዲህ ሰው ነው እና ሰው ያስባል እንግዲህ እግዚአብሔር ይፈጽማል አይደለ? እኛ ማሰባችን አይቀርም ሰው ነንና ማለት ነው። ምኞትም አይከለከልም። ያ ቀን እስከሚመጣ እንግዲህ መታገስ አለብን፣ ዋጋ መክፈል አለብን። ዋጋ ካልተከፈለ ትዕግስት ከሌለ በጣም አስቸጋሪ፣ በጣም ከባድ ነው። በተለይ አሁን ላይ በሁሉ ነገር ላይ ትዕግስት ያስፈልጋል። በማንኛውም ላይ ማረጋጋት ያስፈልጋል። እንግዲህ ያ ቀን እስከሚመጣ እኔም በትዕግስት እጠብቃለሁ ማለት ነው። እንግዲህ እስካሁን ታግሼ እዚህ ደርሻለሁ። እንግዲህ እግዚአብሔር ካለ ደግሞ ቀኑንም አጠር ሊያደርግልኝም ይችላል እላችኋለሁ። እና ወደፊት ብዙ ነገር እሰራበታለሁ። ቻናሌን ማበረታቱኝ እላችኋለሁ። እንግዲህ ወደ ፒዛው ስንመለስ በዚህ መልኩ እንግዲህ ጨርሰናል ማለት ነው። በምታዩት
አሁን እዚህ ጋር ምንድነው የማደርገው? ጅቡን አደርግበታለሁ እና ጅቡና እንግዲህ አንዳንዷ ላይ እንደዚህ እናዳርሰዋለን። ግን ማለት ነው በጣም እንትን የሚለው ግን እንደዚህ ትልቁ መስራት ይሻላል። እኔ ራሱ ምሳ ሰዓት ደርሶብኝ ነበረ። ልክ እንደዚህ ለዛም ነው ቀረጻ ላይ እንደዚህ ያልተመቸኝ ማለት ነው። መሀል ላይ የገባሁ ስለቀረጸ ለዛ አልተመቸኝም ነበር። የችኮላ ግን ማለት ነው እንደዚህ ቸኮላችሁ ተረጋግታችሁ የሰራችሁት ነገር ነው የሚሳካላችሁም የሚጣፍጠውም ሆነ የበላችሁ ደግሞ ተረጋግታችሁ በቃ ዛሬማ ቆንጆ ነገር መስራት አለብኝ ምናምን ብላችሁ አስባችሁ ስትሰሩ አውቀው በሆነ ነገር ብቻ ይበላሻል። ለምን እንደሆነ አላውቅም። ግን በችኮላ የሰራችሁት ነገር ግን በጣም ነው የሚያምረው፣ በጣም ነው የሚጣፍጠው ማለት ነው። እና በዚህ መልኩ እንደዚህ አዳረስኩት ማለት ነው። ያው እንግዲህ ይስተካከላል። አሁን ላይ ዝም ብዬ ማድረጌን ብቻ ነው። ቀስ እያለ ይስተካከላል በራሱ ጊዜ ማለት ነው። እና እንደዚህ ጅቡና ታደርጉበታላችሁ። እኛ ጅቡና ስለምንወድ በደንብ ነው ማድረግበት። ፒዛ ላይ ጀመረ ጅቡና በደንብ ነው የሚያስፈልገው። ለዛም ነው እና በዚህ መልኩ እንደዚህ ሰርተን ጨረስን ማለት ነው። እንዴት አያችሁት? ያዘጋ ባይዘው ሶስት ነው የሰራሁት። እዚህ ጋር ደግሞ ጅቡናው ለየት ያለ ነው። የጅቡና ሌላ ነው። እንደዛኛው አይነት አይደለም፣ ተመሳሳይ አይደለም። ሁለት አይነት ጅቡና ማለት ነው። እዚህ ጋር ነጭ ነው እንደምታዩት። እዚህ ጋር ደግሞ ያኛው ደግሞ ቢጫ ቅልቅል አለበት። እና በዚህ መልኩ ሰርተን ጨረስን ማለት ነው ቤተሰቦች። ይህንን ይመስላል። ሁላችሁም ሰርታችሁ ሞክሩት፣ ትወዱታላችሁ። በተለይ በትንሿ ሲሆኑ በጣም ለየት ያለ ጣዕም አለው። ያው እንግዲህ በስሎ መጣ ማለት ነው። እንዴት አያችሁት? ሲበስል ደግሞ በቃ ያው ስጋ ደግሞ እንደዚህ ሳህን ላይ አዘጋጅቼ እንደዚህ ጎረቤት ምናምን ምን ወስደው ነበረ ለነሱ ተቀንሶ እዚህ እንደዛ አዘጋጅቼ ማለት ነው። እና ደግሞ ሰላጣ ፒዛ ትሰሩ ማለት ነው። ሰላጣ ከሰላጣ ጋር ብሉት እንዴት እንደሚጣፍጥ እንዴት እንደሚጥም ማለት ነው። ሰላጣ ጋር ፒዛ ትሰሩ ማለት ነው። ሰላጣን በዛውም ከተፉ እግዚአብሔርን በጣም ነው የሚጣፍጠው ማለት ነው። እኔ ሁልጊዜ ስሰራ ይሄንን ሰላጣ አይቀርም እና በጣም ነው የሚጣፍጠው። እንደዛ ነው እላችኋለሁ ውድ ቤተሰቦች። የዛሬ አስኩላችሁ የነበር በሌላ ቪዲዮ እስከምንገናኝ ቻው።